አቤት 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 ማነው? እስቲ ስዩሜ እሷን ትራስ እግሬ ስር አድርግልኝ እስቲ እባክህ። እሺ ግሮስ ደግሞ መተኛ ታማራት። ቀስ 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 ዝም ብለህ የተባልከውን ማድረግ ብቻ ነው። አትቀባጥር። ደግሞ ተሞች ወዲህ ነው የኔ እግር በሴት ስም መጠራት የጀመረችው። እውነቶትን እኮ ነው ጋሽ ተሺ። እግር ሴቱን አታውቅም። እግር ሁልጊዜ በወንድም ስም ነው የሚጠራው አይደለም? ልክ ነው። ምላስ ናታ። ምላስ ደግሞ ሴት ነች እና ወንድ ሊሆንልህ ነው። ክፉ ክፉንማ ለኛ ነው የምታሸክሙት። የሚገርመው ነገር እኮ እንጥልም በሴት ስም ነው የምትጠራው። ሌላው የሰውነት ክፍላችን ደግሞ በአጠቃላይ በወንድ ስም ነው የሚጠራው። አይ ቲና አንዳንድ ጊዜ እኮ ይሄ ምሁርነትሽ ታግ ያለብሽ ጊዜ እውነቴን ነው የምልሽ። ልክ እንደኔ ባለቤት እኮ ነሽ። እውነት እኮ ነው። ለምንድን ነው የሰውነት አካላችን አብዛኛው በወንድ ነው የሚጠራው? ለምንድን ነው? ምክንያቱም ይሄ የወንዶች ዓለም ስለሆነ ነው። ቆይ ጥሩ ሀሳብ ነው ያነሳሽው እኮ አሁን። እውነቴን ነው የምልሽ። እችን ሀሳብ ይዘናት ለምን ሴቶች ጉዳይ አንሄድም? ኧረ ጋሽ ተሺ እንዴ ይህን ነገር የት እየወሰዱት ነው? እኔ እኮ ባለፈው እግሮን ሲሰብሩ ያሰማትን ቀጭኗን ድምፅ አስታውሽ እኮ ነው ሴት ያለ። እሱን አታንሳብኝ። የአጅል ገበሬ ማሳ ውስጥ ገብቶ ሰብሉን እንደበላበት ቅሪላ በሬ እኮ ነው እግሬን ቀንጥሶ ይጣል። ጋሽ ተሺ እንኳን በቅልጥ ሞት አለፈለውት። ትንሽ ከፍ ብሎ ቢሆን ኖሮ እኮ አንቺ ምን ነው አበስበለ ወረንዶ አንቺስ እንደ ባሰብሽ ነሽ እናቴ። ምን በምን አየሽብኝ? ይሄንን ይሄን ጊዜ ወደ ገዳም ቀጥታ ዝም በል አንተ ዝም በል እንዳትስቅ። ይኸውልህ አንጦሰኛ ይሄ እግር ድኜ ከዚህ ቤት ስትወጣ ድረስ አንተ መሳቅ የለብህም። አንተ እኔን መንከባከብ ብቻ ነው ያለብህ። እንዴ ጋሽ ተሺ እኔ ምን አደረኩ እንዴ? አዳንኩት እንጂ አልበደልኩት። ጋሽ ተሺ ደግሞ እኮ ያን መሳሪያ ዞር ባላረገው ኑሮ ያ ጥይት ያን አጭር ሰውዬ ከግድግዳ ጋር እንደ አብስትራክት ለጥፎት ይሄን በእኛ ፈንታ ፖሊሶች ከቦታው እንዴት እንደለጠፉት እያብራሩ ነው። አንጦሰኛ እኔ አስፈራረዋለሁ ብዬ ነው እንጂ ተኩሳለሁ ብዬ ነበር እንዴ? የተኮስኩት ነበር በአንተ የተነሳ እኮ ነው። አንተ ጀምባት ነካ ይኖረው ተኩስ ነበር። ምን ነው ደግሞ አንቺ ዝም ብለሽ ትገለፍጫለሽ? አንዳንድ ጊዜ ብስልቶኛለሽ፣ አንዳንድ ጊዜ ደግሞ ጥሬ። አሁን የምሁር ጨዋታ እየተጫወትሽ አልነበረም እንዴ ጋሽ ተሺ? ቆይ እኔ ታዲያ ምን አጠፋው? ቆይ ነው የምልሽ። አሁን ዝም ብለሽ ታስቢው የሰው ልጅ በምግብና በመኝታ ብቻ የሚኖር ይመስልሻል? ምኝታ ሲሉ ጋሽ ተሺ ጉዳዩን ይመስለኛል አይደለም? ጉዳዩ አቤት አይ ንግግር አይ ዘመነኛ ወጣት ጉዳዩ ትያለሽ። ቆይ ሰው እስቲ መልሽልኝ፣ ያለ ጉዳዩ መኖር አይችልም? እኔ እስከማውቀው ድረስ በተለይ ወንዶች ያለ ምግብ ሊኖሩ ይችላሉ፣ ያለሱ ግን በፍጹም ሊኖሩ አይችሉም። አይ ዘመን እንደው የዘንድሮ ወጣቶች ወደ አውሬነት እየተለወጡ ነው በእኛ። ታዲያ አይ ጋሽ ተሺ የምን ወጣቶቹ በሽማግሌዎቹ እኮ ብሷል። አንቺ ልጅ እንዴ ምን ነካት ይችል? እውነቴን እኮ ነው እንዴ። ይኸውልዎት ጋሽ ተሺ እዛ ስራ ቦታ ማለት ነው እኛ ስራ ቦታ አንድ ቀን ተደብቀው መጥተው ቢያዩ ያምኑኝ ነበር። በአጥንታቸው የሚሄዱ የሚመስሉ አዛውንቶቹ እኮ ነው የሚመጡት። ቴና እንዴ ምን ሊያደርጉ? ፎቶ ሊያነሱ ልበልህ ያው እግዚኦ ማርነ ክርስቶስ ተናግረሽው ነበር። ጀምረሽዋል። ንስሐ ግቢ። ሴትዮቷ ደግሞ ትሰማለች እንዳትቀጥይ። እንዴት ተስማ ታዲያ ሚስቶት እኮ ሙዴ ገባት ያራለች ከሽተሽ በእውነት እዚህ ላይ እንኳን ልክ ነሽ። እውነቴን ነው። እሷ ባትኖር ኖሮ እኛስ ብንሆን ይሄን ፎቶ ለመነሳት መምጣታችን ይቀር ነበር እኮ። ታዲያስ እኔ ምን አልኩኝ? ወንድ ልጅ ያለሱ መኖር ይከብደዋል አላልኳችሁም ነበር? በነገራችን ላይ ገዝተሽ ትናንት ማታ ሰውያችሁ እኛ ስራ ቦታ ብቅ ብሎ ነበር። ማ ገብርዬ? አንቺ ምን ሊያደርግ? ኧረ ጋሽ ተሺ ፎቶ ሊያነሳል በሉት። ፎቶ ሊያነሳ ወይ ታዲያ
አንቺ ይሄ ኩርኳሚ ይሄ ምራቂ የሆነ ሰውዬ እንዴት ያለ ጉድ ነው አንቺ! እውነትም ይሄ ሰውዬ ለየለት አለሌ ማለት ነውና ሚስቱን ለማትቶ እኔም እንደዛ ብዬ ነበር የጠየቅኩት። ምን አለሽ? ሚስቴ ልብስ ስታጥቡ ላመታ ግንድስ ነው የምትለው አለ። እሺ ስለው እኔም እዚህ የመጣሁት የምገነድሰው ልገነድስ ነው አለ። ኧረ የሚገነድስ ነገር አንዳች መድኃኒዓለም ግንድስ ዱስ ነው። ለነገሩ ምን የሚገነድሰዋል? ይሄን ኩርኳሚ አጭራርም አይገነደስም። ምናልባት ቢወድቅም እንኳን ተገነደሰ ሳይሆን ፖዚሽን ቀየረ ነው የሚባለው። መድኃኒዓለም በአፍጢሙ ድፍት ያድርገው። ሚስቱ የምታጥብበት ሳፋ በላዩ ላይ ይውደቅ። እውነቴን ነው የምልህ። አፍኖ ነበር እዛው ማንደፋደፍ። እንዴ ጋሽ ተሽዬ የባል ዶሮ አረጉት እኮ ሰውየውን። ይሄ ነገር ግን የቂም በቀል ቅጣት መሆን አለበት። ይሄም ሲያንሰው ነው። እውነቴን ነው የምልሽ። እቤቴ ጠብ መንፈስ ይዞ መምጣቱ ሳያንስ ደግሞ ያቺን ምስኪን ሚስቱን ትቶ እንዲህ አይነት ስርቻ ውስጥ እየገባ የሚሰራው ስራ ጥሩ ነው ትያለሽ? መድኃኒዓለም አሁንም ከዚህ በታች ወደ 10 ሳንቲም ያውርደው። ይሄንን እውነቴን ነው የምልሽ። ይሄንን ሚስቱን የምታጥበውን ልብስ እያሳጠቡ ተኋላው በጅራፍ ነበረ መለጠለጥ። ኧረ ጋሽ ተሽ አረጋጉት። ጋሽ ተሽ ማዕከላዊ ይሰሩ ነበር እንዴ? እድሉን አላገኘውም እንጂ በማን እድሌ። የዛን ጊዜ መልምዱ ቢኖረው እንዲህ ቤቴ የማንም መጫወቻ አይሆንም ነበር። እውነቴን ነው የምልሽ። ኧረ እንኳን ቀረቦት፣ በእውነት ጋሽ ተሽ እንኳን ቀረቦት። አለበዚያማ ከዚህ ግቢ አይደለም ለዓመታት ለ1 ወር እኮ የሚኖር ተከራይ አይኖርም ነበር። ብቻ ያው እንደ ውዲቷ ጎረቤት ሀገር ቤትዎን ብቻውን ታቅፎ ከመኖር ድለዋል። አይስዌርን የእርስዎ ቤት እኮ ተወዳጅነቱ ነፃነቱ ነው። የሁሉም ሰው መብቱ ተከብሮለት የሚኖርበት ቤት ማለት ነው። ባይሆንማ ኖሮ በቁጣና በኃይል ቢሆንማ የገዛ ሚስቶትም ቢሆን አብረውት አትሆንም ነበረ። እስኪ አሁን እኛ ሴተኛ ዳሪዎች ሌላ ቤት ድርሽ አያረጉንም። እርስዎ ግን ኤንጂኦ ሰራተኛው፣ የሂሳብ ሰራተኛው፣ ልብስ አጣቢው፣ አስተማሪው ወዘተ ሁሉም በራሱ መብት ተከባብሮና ተከብሮ የሚኖርበት ቤት ነው። በስመ አብ ወልደ መንፈስ ቅዱስ። ቲና ሙቀቱን ለቀቅሽብኝ እኮ። ስለ ቤቴ ስታወሪ እውነቴን ነው የምልሽ የተሰማኝ ደስታ ልነግርሽ አልችልም። አላበኛችሁ በሽ አይደንቅም ንግግሩ አልችልም። በጣም እንጂ ጋሽ ተሽ የፀሐይ ፓርቲ አመራር እኮ ነው የመሰለች። ቲና የኔ የምልሽ ይሄን ጫት ስትቀሚ የሚገለጥልሽ ነገር አለ እንዴ? ድንገት እኮ ደርሶ ፕሮፌሰር የሚያደርግሽ ነገር አለ። ማነው ልጅ ወይ? ይሄንንማ ነገር እኛም ልንሞክረው ይገባል እኮ። አይቀርም ጋሽ ተሽ ውጭ ከመሄድ በፊት አንድ ቀን እንሰየማለን። አይ ይቅርባችሁ። እኔ የሚታየኝ ነገር ከታያችሁ ማታ 5 ሰዓት ላይ ቀሚስ ለብሼ ካልወጣው ነው የምትሉት። እግዚኦ ማርነ ክርስቶስ፣ እግዚኦ ማርነ ክርስቶስ። ምን ነው አንቺ? ምን አለሽ? ምን በደልሽ? ምንድን ነው? እስቲ እባካችሁ ተነሱ። ማን ነው? ምንድን ነው አንቺ? ተይ እንደ እረፉ እንጂ። ና ብያለሁ። ና ዛሬ አንላቀቅም። ና ወደዚህ። ና ብያለሁ። ና አንላቀቅም ዛሬ። አንተ ምንድን ነው? ዞር በል ከፊቴ ዞር በል። ምንድን ነው አንቺ ደግሞ? ዞር በይ ከፊቴ። አይኔ አደራዳሪ ከፈለግሽ ብዬ ነው። አቧት ቀናጭብኝ። ዞር በይ ከፊቴ። አይውልሽ ከጦርነት ምንም ነገር የተረፈ ነገር የለም። ይኸው ሩቅ ሳንሄድ ከቅርብ እዚህ ምስክር ማየት ትችያለሽ። አቧት ቀን ልጅ ዞር በይ ከፊቴ። ይበቃል እናንተ በቃ። አለሁ እኮ አልሞትኩም እናንተ። ጭራሽ በላይ ላይ እንደ ጡጣ እየዘለላችሁ ልትደባደቡ ነው። ለነገሩ እናንተ አይደላችሁም ጥፋተኛው። እዚህ ግቢ ውስጥ የጠብ መንፈስ ይዞ የገባው ሰው ነው ችግሩ። ኑ አለጃው። አመሰግናለሁ ጋሼ፣ ግን አልመጣም፣ ይቅርብኝ። አንተ ማንስ ትርሽ ልጅሻቸው ነው? ማን ይዘልኝና ወደዚህ ና። አረ ጋሼ ከመጣሁ ትገለኛለች። ይኸው ለተወሰነሽ ይሄ ሀገር ማለት ይሄ ቤት የሚመራው በዲሞክራሲያዊ መንገድ ቢሆንም ህግና ስርዓት ግን አለ። ጥልም ሆነ ሰላም ከፈለጋችሁ በቤቱ ህግ መሰረት ይሆናል። አሁን ወደዚህ ቅረቡ። ማነው ስዩም? ነይ ማነሽ ቲና፣ እስቲ አቅርቡልኝ። አትፍሩ፣ እኔ በህጉ መሰረት ዳኛችኋለሁ። በሉ ኑ ወደዚህ። ሁለታችሁም ከ1 ሜትር በላይ መቀራረባችሁ።
ልጆች እኛ ጦርነት ለማንም ምንም የሚጠቅመው ነገር የለም። ከጦርነት ኪሳራ እንጂ ትርፍ የለም። አዎ እኛ ጦርነትን የምናውቀው ብለን አውርተን ወይ ደግሞ ይሄ ተሰዳድበን አይደለም። ጦርነትን በተግባር ቦታው ላይ ተገኝተን ከነበሩ ሰዎች ሰምተን ነው የምንነግራቸው። ስለዚህ ችግሮችን በሰላም ለመፍታት መሞከር ነው። እኛ መክረናል፣ ዘክረናል። ምከረው እምቢ ታለ መከራ ይምከረው ይላል። ስለዚህ ሀቋን ተናገሩ። እምቢ ታላችሁ እኛ ሶጥተን ልንወረውራችሁ ነው። የለም በቃ እንነጋገራለን፣ ችግር የለም። አንቺስ? ይጠይቁኝ። ምን ቸገረኝ? እፍረቱ ለራሱ ነው። ጠይቁኝ፣ እነግሮታለሁ። ቆይ ለመሆኑ ምንድን ያጣላችሁ? ቆይ ተበዳይ እሱ ነው አይደለም? አንተ ተናገር። አርግዤ ነው። እንዴ አርግዤ ነው? ጉድ ሳይሰማ መስከረም አይጠባም አሉ። ዘንድሮ የማንሰማው ነገር እኮ የለም። በምን ነው ያረገዝከው? እኔ አርግዤ ነበር ብያለሁ። አርግዛ ነው ማለት ነው። አርግዛ ነው። ታዲያ ደስ ይላል እንጂ እንኳን ደስ አላችሁ። እንዳይጨርሱት ሱቃ። ለምን ቢባል? ምክንያቱም ከደስታ ይልቅ የሚሰማኝ ሀዘን ነው። እስቲ ፍታት አብራሪ። ምንድን ነው? በቃ ከሱ ማርገዜ ማመን አልፈልግም። በፍጹም ማመን አልፈልግም። ይሄ ጉድ እኮ ነው እናንተ። ይሄ ደግሞ ለየት ያለ ክስ ነው። ቆይ እኔ የምለው በተመሳሳይ ግንኙነት ያደረግሽው ሌላ የምጠረጥሪው ሰው አለ? ኖ እንደሱ አይደለም። እናንተ እኔ ያሰብኩት አልገባችሁም። በቃ እኔ ማመን ማልፈልግበት ሌላ ጉዳይ አለኝ። ስለዚህ ያረጋገዙ ሁኔታ ሳማኝ አይደለም ማለት ነው? አይደለም። እና ታዲያ ምንድን ነው ንገሪና። በቃ እኔ እንደምፈልገው አይነት ወንድ ሊሆንልኝ አልቻለማ እኮ። እኛ ምን አልን? በተጭበረበረ መንገድ ነው ያስረገዘኝ ነው አይደለም እትዩ? አረ እናንተ ሰዎች ከሱ ነገር ውጡ። የኔ ችግር እሱ አይደለም። የኔ ችግር የምፈልገው አይነት ወንዳ ወንድም ሆነ ቆፍጣና አቋምም ሰውነትም ላገኝበት አልቻልኩም ነው። አሃ እሱ ነው እንዴ? እሱንማ ተሆነ እውነት አለሽ። እውነቴን ነው። እኛም ቢሆን እኮ ይሄንን መካድ አይቻልም። እውነት እኮ ልክ ነኝ። እስኪ አስቡት፣ አንድ ሴት ልጅ አንድ ወንድን ምስኪንነቱን ጥሩነትን አይታ ከገባሽ በኋላ ሴት ሲሆንባት ሲቅለሰለስ ሲያለቅስ አረ ቁጭ ብሎ ሲሸና አት አቦ ውሸት ነው። የጠላት ወሬ የጠላት ወሬ። እሱን ተውት፣ እኔን ስሙ። አረ እንዴ እንደው እዚህ እኮ እንደው ትንሽ እንደ ወንድ ያደርገዋል። እቤት ሲገባ ጭራሽ ሴት ሆኖ ነው ቁጭ የሚለው። እንዴ ማለት አይ ነው ዘመን ተቀይሯል፣ ግን የወንድና የሴት ባህሪ በፍጹም አንድ ሊሆን አይችልም። ወንድ አገኘው ብላችሁ ቤት ስትገቡ ሴት ስታገኙ ምን ይሰማችኋል? እንደራስ ታዩትማ። ይሄ መቼም የከፋ ነገር ነው። እኔ አታሷሹም። ጭንቅላቱን በዘነዘና ብዬ እዛው ነው የምገላግለው። ቲናይቴ ደግነቱ እኮ አንቺ አታገቢም። እሺ ቀጥይ። ከዛስ እናቴ? እናማ በመክረው አልሰማ ሲለኝ ቆፍጠን ይላል ብዬ በጥፊ ባጋጫው እጅሽን አመመሽ ወይ ብሎ ስቅስቅ። እንዴት ጆና ማት እንደነበር እኮ ስላላያቸዋት እኮ ነው። ጆና ለውጦ ነበር። ናውዲ እና እንዴ በጥፊ ብዬህ እስቲ እጄን ያመኝ እንደው ለካ። ቆይ መጀመሪያ እኔ ልሞክረው። ንክች እንዳታደርጉ እንዴ። ቆይ አሁን አልፈልገውም ስትይ አልነበር እንዴ አንቺ? ወጣኝ ብያለሁ፣ ወጣኝ። አይ አንቺ አልወጣሽም። ደግሞ እኔ ላይ አትጩሂብኝ፣ እዛው ራሱ ላይ ጩሂ። እሺ እጮህበታለሁ። አሁንም የሚሰማኝ ከሆነ እጮህበታለሁ። እኔ አልፈልገውም አላልኩም፣ እወደዋለሁ። ግን በቃ ወንድ እንዲሆንልኝ ነው የምፈልገው። ይኸውልዎት ጋሼ፣ እኔ የልጅ አባት ቆፍጣና አለ አይደለ? ወንዳ ወንድ አባት ወንድም ሁሉን ነገር እንዲሆንልኝ ነው እንጂ የምፈልገው ትርሲት ድረሺ እያለ ጭራውን እየቆላ የሚከተል ዘር አሰዳቢ ወንድ እንዲሆንብኝ በፍጹም አልፈልግም። እና እንዴት ነው ከዚህ ወንድ አረገዝኩ ብዬ ደስ የሚለኝ? እንዴትስ ነው ማምነው? ቆይ መጀመሪያ አምሽ አይደለም እንዴ ያገባሽው? ፍቅር ነው አይኔን የከለለኝ። ልክ ሳረግዝ ተገለጠልኝ። ለካ እህቴን ከመሰለ ሰውዬ ጋር ነው ፍቅር የያዘኝ። ሴትዮ በሚል ይስተካከልልን። በይው ሴትዮ በይው። ምን ሌላ አለው? ሴትዮ አትበይኝ፣ ሰውዬ ነሽ። ሴትዮ አንቺ ነሽ። ውይ አልቀረብህም እባክህ። እንደዚህ እኮ ሞራሉ ቢቀጥል ኖሮ ወንድ ሆኖ ይቀር ነበር። እኔማ ከጥፊ በኋላ ትንሽ ቆፍጠን ይላል ብዬ በወጣው በገባው ቁጥር ብቀጠቅጠው ጭራሽ ይስተካከላል ብዬ ማሰብ ጭራሽ እናንተ ጋር ወጦ መጥቶ ተደበቀ። ይሄ ቦቅቧቃ አለው። ሴት ስለሆንሽ አልመታሽም ብዬ ነው እንጂ ቦቅቧቃ ሆኜ አይደለም። እሺ ኦኬ።
ዊ አልቀረብህም እባክህ። እስቲ ሞክረኝና አሳየኛ ወንድነትህን። ተው እንዴ! ይሄ ጦርነት ለማንም አይጠቅምም ብለን መጀመሪያ እኮ ተናግረናል እኮ። ኧረ ይምታኝ፣ እኔ እንዲመታኝ ነው የምፈልገው። ይምታኝና ያሸንፈኝ፣ ያኔ ልጁ የእሱ እንደሆነ አምንለታለሁ። እንዴ ልጁ አሁንም ቢሆን የኔ ነው። እሺ በመታሽም ባልመታሽም እኔ ደግሞ በግንቦት ወር አልመታሽም ብዬ ነው። እሺ ኦኬ። ኧረ እባክህ እንዴ ቆይ አንተ ለምን እድልህን አትጠቀም? በዚህ ዘመን እኮ ምታይ ብላ የምትለምን ሴት የትም አታገኝም። እንዴ ምን ማለት ነው? እንዴት ተመካክሮ ነገሮችን ችግሮችን መፍታት ሲቻል ምንድነው ጠብ? ምን ያደርጋል? አዎ ጋሼ፣ አዎ እኔ በጉልበት አላምንም። ልክ ኖት። እኔ ከፈለኩስ? እኔ አልፈልግማ። እኔ ሴቶችን ምቱ አላልኩም፣ ግን በምፈልገው መንገድ ቆፍጣናነቱን ያሳየኝ። በቃ ያኔ እኔን ካሸነፈኝ አምንለታለሁ። የሴቶች ወንድ እኩልነትን መኖሩን ያን ያውቃለሁ። በቃ ቆይ ይሄ ነገር ወደ ቦክስ ግጥሚያ አደገ እንዴ? ቦክስ? አዎ ለምን በፈለገው ነገር አይሆንም፣ እገጥመዋለሁ። ቆፍጠን ብቻ ብሎ ይግጠመኝ። እኔ አልፈልግማ። እንግዲያውስ እኔም አልፈልግም። እያየኸው ልጁን አስወጣዋለሁ። እንዴ ዞር ብለህ እንዴ ልጄንማ እንደዛ ልታደርገው አልፈልግም። እሺ ልጄን ነቀች እንዳታረጊው። እሺ አዋታ አለቃቅስብኝ። እውነቷን ነው፣ እንዳታልቅስ አንተ። እንዴ አንተ እስኪ ቆፍጠን በሌም መሞላቀቅ ነው። አዎ አሁን ራስን ሰብሰብ አድርገህ አየር ውሰድ። ከዛ ከደረትህ ወጣ። አዎ እዛ እጅግ እና እግርን ሰፋ አድርገው። ጎበዝ። አሁን ትገጥማታለህ አትገጥማትም? አዎ ቆፍጠን በል እንዳትቀለሰለስ። እሷ ከፈለገች ገጥማታለሁ። ቆይ የምን ማጨብጨብ ነው? ቆይ ምንድን ነው ግጥሚያው? ምንን በማስመልከት ነው? ቦክስ ነው። በውልም ቤቷ ማርያም እዚሁ ነው ቤት። አዎ ምን ችግር አለው? ይበቃችኋል ብዬ ነው። አዎ ባይሆን እንዳይጎዳዱ እኔ የቦክስ ጓንት አመጣለሁ። ከዛ በገመድ ደግሞ ሪንጉን እንሰራዋለን። አንተ አቃላጭ፣ ልክ አንተ የምትደባደብ ትመስላለህ። ማን ማስረሻ ይሄን ሀሳብ ትደግፈዋለህ? አዎ ለልጄ ስል ገጥማታለሁ። ምክንያቱም ልጅ ማለት ምን ያህል እንደሚጎዳ ያውቁታል አይደል? እንዳታልቅሳቸው፣ ቆፍጠን በል። ዋጋለሁ የምትል ቆዳ አሞትን ያው ቆምጨጭ ኮስተር እዚያ ትልፈስፈስ። አዎ እደግፈዋለሁ፣ ገጥማታለሁ። በቃ ጥሩ። አንዳች ነገር ቢደርስባችሁ ወዳችሁና ፈቅዳችሁ እንደገባችሁበት አምናችሁ ወረቀት ላይ ትፈርማላችሁ። ወግጥም ማን ያልሽዩ? አቤት። ይሄ የውል ወረቀቱንና ይሄ ጓንት ያልከውን ነገር አዘገጃጅላችሁ። በደስታ ስማና ነው ይኸውልህ፣ ለቲዩብ እንዲሆነን መቅረጽ እንዳትረሳ። አራሳ ሰዋት ጋር እሺ። ጎበዝ። ተወዳዳሪዎች በፍቃደኝነት የመስዋዕት ፊርማቸውን እያስቀመጡ ይገኛሉ። አዎ በሴቶች በኩል እየፈረመች ነው። አዎ ብራቮ፣ ተፈራረሙ፣ ጨረሱ። ሴቶች በካታንጋ በኩል ገብተዋል። አሁን ደግሞ በፎቅ ጥላ ስር በኩል ደግሞ ወንዶች እየገቡ ይገኛሉ። ሊገቡ ነው። ገቡ። አሁን በቃ እንግዲህ ምንም አልቀረም። እንግዲህ ጌሙ ሊጀመር ነው። ሊጀምሩ ነው። ና ጨምር 200። በስንት? አንተ 400 እንዴ? ጋሽተሽ ጋሽተሽ እንግዲህ ተጀምሯል። ብራቮ እንዳያሳፍረን ቀጥሏል። ኧረ ሴቶች ቀጠቀጡን፣ ሴቶች ቀጠቀጡን። ኧረ ወንዶች አልቻሉም፣ ወንዶች አልቻሉም። አይዞህ፣ ቀጥሏል። ሴቶች እየቀጠቀጡን ይገኛሉ። እየሮጥ የማይረባ ቁልጭ ጨረሳ 400 እኔ ስዩም ነኝ። ስዩም ነኝ። እንዴ ኃይል ጨምሩ እንጂ። ኧረ በእናታችሁ ትየምና ልጄን የስ ምንድን ነው እንዴ?
ገደለችው እኮ ታረፍክ። ታሺ ምንድነው? እኔ እንጃ እኔ ራሴ አሁን እንቅልፍ ሸለብ አድርጎኝ ስነቃ እንደሆነ አላወኩም። ምንድነው እናንተ? ጋሽ ተሼ እቺንም በእንቅልፍ ልቦት ነው እንዲወሰዷት? ስዩሜ አብራራላቸው። አይ ጋሽ ተሼ እንዳይደብራቸው ብለን በሰርከስ እናዝናናቸው ብለን ነው። ማለቴ ያው በድራማ። አረ በልድራማ ከሆነ እንግዲህ እንድገሙትና እኔም ቁጭ ብዬ ሊያ ቀጥሉ እንግዲህ። ውቢት እንዴት ነው ትቀጥላላችሁ ወይስ? አይ ለጊዜው ድራማ በሃፒ ኢንዲንግ ተጠናቋል። የምፈልገው ሰውዬም ተገኝቷል። እንግዲህ አባትነት ማዕረጉ በቅርብ ይሰጠዋል። ለጊዜው ህመም ላይ ነው። ለስጄ ላስታሙ እናንተ መቀጠል ትችላላችሁ። ለትብብራችሁ በጣም አመሰግናለሁ። አንቺ የጠባሽኝ እኮ። በሉ ጨዋታው እንደዚህ ከሆነ እኔ ይብቃኝ፣ ደክሞኛል ልተኛ። እናንተ ቀጥሉ። እንዴ እኔስ? እንዴ ምን ማለት ነው? እያየሽኝ እና ምን ፈለግ? እንዴ አብረን እንረፋተም እንዴ? ታዲያ እንደሱ አትልም? ታዲያ ና እንዴ እያየሽኝ። አይተሽ ደግሞ አንተ እኮ አሁን አንጠልጥለሽኝ ግቢ ልትለኝ ነው እንዴ? እያየሽ አይደለም እንዴ እንዴት እንደሄዱ ተደጋግፈው። የዳኝነት የታመጫለሽ